እኔ ማን ነኝ? ናው ልቀቀኝ። የህፃን ጨዋታ አትጫወት። አትናደጂ። ይቅርታ ልጠይቅሽ እኮ ነው የመጣሁት። ስትናደጂ ደግሞ በጣም ነው የምታምሪው። እባክህን ስራ አትሆንብኝ። ስራ ልስራበት። ምን አደረኩ የኔ ቆንጆ? ይቅርታ ልጠይቅሽ እኮ ነው ያልኩት። እሺ ይቅርታ አድርጌላለሁ። አሁን ውጣ። እንዲህ በቀላሉማ ይቅርታዬን አትቀበይኝም። የሆነ ምግብ ቤት ምረጪና እኔ እራት ልጋብዝሽ። አሁንስ ምን ፈተና ውስጥ ገባሁ? አትፈልጊም? ነው አደብህን ያዝ። አይ የምትል ከሆነ ግን ምን አይ አታ እንዴት ብትደፍረኝ ነው አዴን እየነካት ያለው? ዴቭ ተረጋጋ። ይቅርታ እየጠየኳት ነበረ። ሰማኛል። አሁን ቀጥ ብለህ ትወጣለህ፣ አለበለዚያ እገልሃለሁ። ገባ? ምንድን ነው? ነው ዴቭ በጉልበት ከብራት ወጣ ማለት ነው። ታያልኳል። ነይ ቁጭ በይ አርፈሽ። በጣም ይቅርታ። ሁሉ ነገር በእኔ ምክንያት ተፈጠረ። አንቺ አደይ በቃ ሁሌ አንቺ ጦስ አያልቅማ። ይሄ ሁሉ ነገር በአንቺ ምክንያት ሊሆን ነው። እሺ ምንድነው? እሺ ምንም እንዳታረጉኝ። ምንም እንዳታረጉ። እሺ ይኸውልህ እያየሁ ቀጥ ብለህ ከዚህ ሰፈር እሺ ልከው እስካሁን ቆማል እንዴ? ሂድ ከዚህ። ምን እሺ ነው የዛሬው ደግሞ እባክህ ቼክ እናድርገው። ምን ነው ቼክ እናድርገው? የታች ቤቱን ነው ምናልባት እኮ ነው ብዬ እኮ ነው። ኧረ እባክህ ዳይመንድ፣ እኔ ራሱ በማደርገው ነው። ለምን እኔ አሰይፈኝም? እንደዚህማ ከሞት ሞት ይሻለኛል። የሆነ ድምፅ አይሰማም? አንተ ልጁ ፋራ ቢጤ ነው እንዴ? ዛፍ ይዞ መጣ እንዴ? ኧረ እናምልጥ። ማን ነው? እኔ ነኝ ዴቭ። ልግባ? አይ አዴ ብቻዬን መሆን ነው የምፈልገው። ዴቭ ቁርስ ደርሷል። መብላት አልፈልግም። አመሰግናለሁ። ለምን? ምን ነው ዴቭ? ወይ ክፍል ላምጣልህ? አዴ አልፈልግም። ከቻልሽ ከክፍል ውጭልኝ። ዴቭ አደይ እኮ ነኝ። እኔ ውጭልኝ አልክ እና ካልገባሽ ምን ላድርግ አዴ? አንቺ የሰው ስሜት አትረጂም። የራስሽ ስሜት ብቻ ነው የምታዳምጪው። ቆይ እኔ ያፈቀርኩሽ እንጂ ምን አደረግኩሽ? ይቅርታ ዴቭ። አዴ ይቅርታ አትበይኝ። አንቺ የሰው ስሜት አትረጂም። እኔም ከዚህ በኋላ ላስጨንቅሽ አልፈልግም። በቃ ዝም እላለሁ። ዴቭ እስኪ እንደዚህ አድርጊ በለኝ። እኔ እኮ ግራ ገባኝ። እኔ እኮ አንተ መጉዳት አልፈልግም። ከዚህ በላይ መጎዳት አልፈልግም። በየደቂቃው በየሰዓቱ ትሰብሪኛለሽ። የመገፋትን ስሜት ታውቂዋለሽ? የመገፋት ስሜት ውስጤን አሳርሮታል። አደይ ቆይ እስኪ ንገሪኝ፣ ለአንቺ የማልመጥን ሰው ነኝ እንዴ? ወይስ ምንድን ነው ችግሩ? ስንት ነገር አስረድቼ ለምን አዲስ ትሆናለች? እህትሽ፣ እናትሽ፣ አባትሽ። እሺ እኔስ ለእኔ የሚሆን ቦታ የለሽም? እኔ ደግሞ ከኔ ጋር እኮ ነሽ ወደ ኋላ መጎተትሽ ሳይሆን የምደግፍሽ አይነት ሰው ነኝ። ቆይ ምንድን ነው እያሰብሻለሽ? በዚህ መሀል በድጋሚ የምትሰበረው የምትጎዳው አንተ ነህ። እኔ ደግሞ አይደለም አንተን የቀረበኝ ሰው ቀርቶ ማንም ሰው ቢሆን በእኔ ምክንያት እንዲጎዳ አልፈልግም። እንዴ አሁን ወዴት እየሄድክ ነው? አንዴ ነሽ ኬኳ ወደ እናንተ እየመጣሁ ነበር። እንዴ እኛ ቤት ደግሞ ምን ትሰራለህ? ዴቭና ባርኮት እንዳትመጣ ብለው ኪል እንዴ? ባክሽ ፍቅርን ፈልጊያት ነው። ከነሱ ጋርማ ምን ያገናኘኛል? የወንድምሽ ጭካኔ ግን በዛ በማታ አስወጥቶኝ ከቤት ስልኬን ሁላ ተበላው። ተበላው? አዎ ባክሽ። ምን ያልተወሰደብኝ ነገር አለ ብለሽ ነው? እነማን ናቸው? አላቃቸውም፣ ግን ሁለት ናቸው። ዳይመንድ እና ኪንጎ ናቸው። ቆይ እነሱን አንድ ሚሊዮን ወንድ እንጣ። አንዱንማ ደብድቤ ጥርሱ ነው ወለኩት። ግን ደግሞ አንዱ ስልኬን ይዞት ስለሮጠ መደብደብ ምን ዋጋ አለው ብዬ ዝም ብዬ ሄድኩኝ። ደግ አረካቸው። የኔንም ስልክ እኮ እነሱ ናቸው የወሰዱት። ወይ ካልሆነ በቃ እናንኳኳና አንዴ ሾፍ አድርገህ ትሄዳለህ። በቃ አንተ ቀለለ ይጨንቁኛል። እና ታዲያ ምን እንዴ ይሞታለች ይሰፍን እንዴ? ታረኒ ካለ ዛሬ የማይቾለ እንዴ ጭራሽ እናቴ ጋር ገባች። እናቴ ጋር ምንድን ነው የምትሰራው? እናቀላሉ ጎሽ
ይሄኔ ልጅሽ ጭራሽ ከእናቴ ጋርም ተነካካን። ምን ሰራ መጣ? ይቅርታ ዴቭ፣ ፍቅርን ፈልጊያት ነበር። እዚህ ቤት ተመልሰን እንዳመጣ አላልኩም ወይስ ንቀት ነው? አይ ስልኬን ስለረሳው ነው። ደግሞ ትላንት አንተ እንዳሰብኩ አይደለም። አዴን ይቅርታ እየጠየኳት ነበር። ሰማኛለህ? ሁለተኛ አዳይ አጠገብ እንዳትደርስ። አሁን ስልክን ይዘህ ውጣ። ስመለስ ግን እንዳላገኝሽ። ፊታቸውንም አይቻቸዋለሁ። ፊታቸው የጠፋኝ። ችግር የለውም። ነገ በጧት ሄደን አንቀን ነው የምንቀበላቸው። ማለት እነማን ነው አንቀን የምንቀበለው? ምን ነው ፈራህ እንዴ? አይ መፍራት ሳይሆን ግን በቃ ያው ከጠፋ ጠፋ ነው በቃ። ምንድነው አንቺ ስርዓት የለሽ? ይኸውልሽ ፍቅር ተመልከሽ። ምንድነው? የማን ስልክ ነው? ዴቪዬ አዲስ ስልክ አመጣልኝ ዛሬ። የጠፋው ስልክ ነው? ነው አዲስ ስልክ ነው እንጂ። ሚጣ እንኳን ደስ አለሽ። ይኸውልሽ ህፃን ነገር። አሁን ሂጂ፣ በዚህ በምሽት ቤቱን አትበጥብጭው። እቺ ምስል ጣፋጭ ብልት ማለት ነበር።